በ27 ዓመት የዋት ዘመን አሰብ ብሎ መጥራት የማይቻለውን አፍ አውጥቶ ደፍሮ ኢትዮጵያ የባህር በር አሰብ ያስፈልጋታል ብሎ የወጣ መሪ በመሪ ደረጃ ጠቅላይ ሚኒስትር በዘመናችን በመሪዎች ሰላም ሲታሽ የነበረ ህዳሴው ግድብ ገድቦ ሪቫን የመረጠልን በመንገድ መብራት ታጠና የነበርክ በሙሉ ዛሬ ከተማን ከዱባይ እኩል ከአፍሪካ እኩል አድርጎ ያሳየን መሪ ይህንን መሪ በምንም አፍ አንደበት ልትናገረው ሞራል ትግልን ከሰው ውስጥ ወጥቶ 27 ዓመት እላያችን ላይ ተዘፍዝፎ የነበረን ህወሓት የተባለ ወያኔ የሚባል ጁንታ ማንም ያልደፈረውን ለ100 ዓመት ሀገሪቷን አስተዳደራታል የ100 ዓመት የቤት ስራ ሰጥቻለሁ ብሎ እላይ ላይ እንደዚህ እንደመሽገጥ ጣብቆ የነበረ መሪ ከውስጥ ፈንቅሎ የወጣ ጀግና መሪ ወታደር ነው፣ ደህንነት ነው። ሁሉ ከውስጥ ፈንቅሏቸው አንተ አይደለም ስልጣን ላይ ያወጣው። ከውስጥ ፈንቅሎ የወጣው መሪ ደግሞ ህዝብ ፀሐይና ዝናብ ተፈራርቆበት በካርድ ነው የመረጠና ያወጣው።